ይሄ ወደ አንተ መመጣበት የመጨረሻ ቀን ማለት ትወደኛለህ? አዎ እንድጨነቅ አትፈልግም? አዎ ሰብሊ፣ ይሄ ምን አይነት ጥያቄ ነው? በቃ ተወኝ። ተወኝ? አዎ ተወኝ። ከዚህ በኋላ ልታገኘኝ እንዳትሞክር፣ እኔም ላገኘህ ካልሞክር። እንዴ ሰብሊ፣ አሁን በአሁን ምን ተፈጥሮ ነው? ኢላ መቼም ቢሆን እንድትጎዳ አልፈልግም። ማንም አይጎዳኝም። ቆይ እነ ጆኒ ያስፈራርቶች ነው? አለም ልክ ነበረች። ራሴ ያበላሸሁትን ነገር ራሴን ማስተካከል አለብኝ። ምን ብላሽ ነው? ከአሁን በኋላ ከነ ጆኒ ጋር ያለህ ጸብ ያበቃል። እኔ የሚጠቅመንን ነገር መርጫለሁ። ሰብሊ፣ ግራ እያጋባሽኝ ነው። መቼም እንድትጎዳ አልፈልግም። ከጆኒ ጋር ታርቂያለሁ። እንዴ አንተ ልጎዳ አልፈልግም እያልሽ ከጆኒ ጋር ሂጂ ታርቂያለሁ ማለት? ቆይ ምን ተፈጥሮ ነው? ጆኒ የጨከነብህ እኔ ነጥቀኛል ብሎ ስላሰበ ነው። ስለዚህ በቃ ይቅርታ ብዬ ታርቀናል። ቆይ ታዲያ እኔን ለምን ሳታማክሪኝ? ኤላ ቃል ግባልኝ፣ ከአሁን በኋላ ምንም ነገር እንደማታደርግ እባክህ። በፈጠረ ከጭንቀት ገላግለኝ። ሰብሊ፣ በጣም ትልቅ ስህተት ነው የሰራሽው። ሰላም የሚያመጣ ከሆነ ልሳሳት። ቆይ አሁን ብዙ ነገር አውርተናል ነበር እንዴ? እንዴት ነው በዚህ ፍጥነት ልትወስኝ ይቻልሽው? እሱን ተውና ከአሁን በኋላ እንገናኝም። ለእኔ ስትል ራቀኝ። ለጆኒ መቼም ቢሆን እንደማላገኝህ ቃል ገብቼለታለሁ። ማን እንዳስገደደሽ ንገሪኝ። ውስጤን ያስገደደኝ። ቪዲዮንም ደልቶታል። ከአሁን በኋላ እንዳታስብ፣ በቃ እኔንም ተወኝ። ከኔ መራቁን እንደዚህ በቀላል መቼ ይመስልሻል? አማራጭ የለኝም፣ እሞክራለሁ። በቃ እውነቴን ነው መለያየት ጠልቼህ አይደለም እና ወንድም ሰብሊ፣ ፍጹም ሞት ነው። እውነቴን ነው እውነት መለያየት ፍጹም ሞት ነው። እውነት መለያየት ፍጹም ሞት